አንዳንድ ጊዜ በዓለማችን ውስጥ የምንሰማቸው የሰዎች ታሪኮች እንደሰማናቸው ማመን እስኪያቅተን ድረስ የሚያስደንቁ ናቸው። ይህ እንዴት እውነት ሊሆን ይችላል ብለን እንጠይቃለን። አንዳንዶቹ የፊልም ጸሐፊ የፈጠራቸው ታሪኮች ይመስላሉ፣ ሌሎች ደግሞ የተጋነኑ ወሬዎች ይመስላሉ። ነገር ግን ዛሬ የማቀርብላችሁ ታሪኮች ልብ ወለድ አይደሉም፣ እውነተኛ ናቸው። እነዚህ የእውነተኛ ሰዎች ሕይወት ታሪኮች በታሪክ መዝገባት እና በተለያዩ ምንጮች የተመዘገቡ ናቸው። በየቀኑ ወደ 45 ኪሎ ግራም የሚወዝን ጥምጣም በራሱ ላይ ከሚያደርገው ሰው እስከ 18 ዓመታት ድረስ ከአየር ማረፊያ ሳይወጣ የኖረ ምስጢራዊ ሰው። እነዚህ አስደናቂ ታሪኮች እስከ መጨረሻው አብራችሁን ተመልከቱ። ታሪኮቹ ስለ ሰው ልጅ ያላችሁን አመለካከት ሊቀይሩ ይችላሉ። ነገር ግን ወደ ታሪኮቹ ከመግባታችን በፊት ቪዲዮውን ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። አፍተር ሲንግ ሞርኒንግ በየጠዋቱ ከእንቅልፋችሁ ከነቃችሁ በኋላ ለመዘጋጀት ምን ያህል ጊዜ ይወስድባችኋል? 10 ደቂቃ? 20 ደቂቃ? ነገር ግን በህንድ ፑንጃብ ግዛት የሚኖረው አቫታር ሲንግ ለመዘጋጀት 6 ሙሉ ሰዓታት ይፈጅበታል። ምክንያቱም አቫታር ሲንግ በዓለም ላይ ካሉት ትልልቅ ጥምጣሞች አንዱን ስለሚያደርግ ነው። ጥምጣሙን ሙሉ በሙሉ ሲፈቱት ከ645 ሜትር በላይ ይረዝማል። በላዩ ላይ የሚጨመሩትን የብረት ጌጣጌጦች ምልክቶች ጨምሮ ክብደቱ 45 ኪሎ ግራም ያህል ይደርሳል። ለአቫታር ግን ይህ ክብደት ብቻ አይደለም። ይህ የእምነቱ የክብሩና የማንነቱ አንድ አካል ነው። ነገር ግን ይህ ግዙፍ ጥምጣም የዕለት ተዕለት ኑሮውን ቀላል አያደርግለትም። በመደበኛ ቢሮዎች ለመግባትና በመኪና ውስጥ ለመቀመጥ በጣም ይከብደዋል። ስለዚህ ብዙ ጊዜ ጉዞውን በሞተር ሳይክል ያደርጋል። ማህራን ካራሚ ናሴሪ አንድ ሰው በአየር ማረፊያ ውስጥ ምን ያህል ሰዓት መቆየት ይችላል? 5 ሰዓት? 10 ሰዓት? እንደ አውሮፓን አቆጣጠር በ1988 ማህራን ካራሚ ናስር የተባለ ኢራናዊ ስደተኛ ወደ ፓሪስ ቻርልስ ዴጎል አየር ማረፊያ ገባ። ነገር ግን ከዛ አየር ማረፊያ ለመውጣት 18 ዓመታት ፈጅቶበታል። የስደተኝነት ሰነዶቹ በመጥፋታቸውና በህጋዊ ሁኔታ ወደ ሌላ አገር መግባት ባለመቻሉ በአየር ማረፊያው የተሳፋሪዎች ተርሚናል ውስጥ ለመኖር ተገደደ። ቀይ ወንበሩን እንደ አልጋ ይጠቀም ነበር። ለ18 ረጅም ዓመታት እዛው እየታጠበ ጋዜጣ እያነበበ እና የዕለት ማስታወሻዎቹን ይጽፍ ነበር። ይህ እውነተኛ የህይወት ታሪክ በዓለም ዙሪያ ትልቅ ትኩረት ሳበ። ታሪኩም በስቲቨን ስፒልበርግ የተመራውን ዘ ተርሚናል የተሰኘ ታዋቂ ፊልም እንዲፈጠር መነሻ ሆነ። ዳሽራት መንጂ እውነተኛ ፍቅር አንድን ሰው ምን ያህል ሊያስገድድ ይችላል? እንደ አውሮፓን አቆጣጠር በ1959 በህንድ ውስጥ በምትገኘው አንድ ትንሽ መንደር ዳሽረት መንጂ የተባለ ሰው ነበር። ሚስቱ በድንገት ከባድ አደጋ ደረሰባት። ነገር ግን በመንደራቸው ዙሪያ የነበረው ግዙፍ ተራራ ምክንያት ወደ ሆስፒታል ለመድረስ 55 ኪሎ ሜትር የሚያህል መንገድ መጓዝ ያስፈልግ ነበር። በጊዜው የሕክምና እርዳታ ማግኘት ባለመቻሏ ሚስቱ ሕይወቷን አጣች። በሐዘን የተሰበረው ዳሽራት ግን ተስፋ አልቆረጠም። በመንደሩና በሆስፒታሉ መካከል የቆመውን ተራራ ለመቁረጥ ወሰነ። ሰዎች ይስቁበት ነበር፣ እብድ ሆነዋል ይሉት ነበር። እሱ ግን መዶሻ ብቻ በመጠቀም ተራራውን መቆፈር ጀመረ። ለ22 ዓመታት ከ1960 እስከ 1982 ያለማቋረጥ ሰራ። በመጨረሻም 109 ሜትር ርዝመት እና 9 ሜትር ስፋት ያለውን መንገድ በተራራ ውስጥ ቆረጠ። ይህም የመንደሩን 55 ኪሎ ሜትር ጉዞ ወደ 15 ኪሎ ሜትር ብቻ እንዲቀነስ አደረገ። በዚህም የብዙ የመንደሩ ነዋሪዎችን ሕይወት ቀየረ። የሱ አስደናቂ ታሪክም በኋላ ማንጂሂ ዘ ማውንቴን ማን በተሰኘው ፊልም ተሰራ። ጆን ክሪስ ካረል በአብዛኛው የአዋቂ ሰው ጥርሶች ብዛት 32 ነው። ነገር ግን በፊሊፓኖስ ውስጥ ዶክተሮች አንድ ወጣት ልጅ ላይ ኤክስሬይ ሲያደርጉ ያዩት ነገር ራሳቸውን አስደነቀ። ልጁ ጆን ክሪስ በአፉ ውስጥ ወደ 300 የሚጠጉ ጥርሶች ነበሩት። ይህ ሃይፐርዶኒሺያ በመባል የሚታወቅ በጣም እጅግ ያልተለመደ የጥርስ ሕክምና እውነታ ነው። ተጨማሪ ጥርሶቹ በጠባብ ቦታ በቡድን ስለበቀሉ ምግብ መብላትና መናገር ላይ ችግር እንዳያመጡ ዶክተሮች ደረጃ በደረጃ በቀዶ ሕክምና እያስወገዷቸው ነው። ምንም እንኳን ከነዚህ የጤና ችግሮች ጋር ቢጋፈጥም ጆን ክሪስ ተስፋ የማይቆርጥና ብሩህ ልጅ ሆኖ ትምህርቱን በደስታ መቀጠሉን ቀጥለዋል። ቶኮ ውሻ ለመሆን የመረጠው ጃፓናዊ ሰው ከሰው ልጅ ህይወት ለጥቂት ጊዜ ርቆ እንደ ቤት እንስሳ መኖር ቢፈልጉስ? አንድ ጃፓናዊ ሰው ቶኮ የተባለው ሰው ይህንን ህልሙን በእውነት ለመፈጸም ወሰነ። ይህም ብዙ ሰዎችን አስደነቀ። ቶኮ ከልጅነቱ ጀምሮ እንደ እንስሳ መሆን ስመኝ እንደነበር ይናገራል። ይህንን ህልሙን
ለማሳካትም እውነተኛ ውሻን በሚመስል መልኩ የተሰራ ልዩ ልብስ ለማሰራት 14000 የአሜሪካ ዶላር ያህል አወጣ። ይህ ልብስ በተለይ የኮሊ ዝርያ ውሻን እንዲመስል ተሰርቷል። አሁን በ4 እግሮቹ ይራመዳል፣ ኳስ ይጫወታል እና እንደ ውሻ ሆኖ የሚያሳየውን ህይወት በዩቱብ ላይ ያጋራል። በዚህም በሚሊዮኖች የሚቆጠሩ ሰዎችን አስገርመዋል። አንዳንዶቹ ይህ እብደት ነው ይላሉ፣ ሌሎች ግን ህልሙን ለመኖር የደፈረ ሰው ነው በማለት ያድንቁታል። ምስጢራዊዎቹ መንታዎች ጁን እና ጄኒፈር በብሪታንያ ያደጉ መንታ እህቶች ነበሩ። እነሱም በዓለም ላይ ከታዩት በጣም ምስጢራዊ መንታዎች መካከል ይቆጠራሉ። በልጅነታቸው እህትማማቾቹ አንድ ስምምነት አደረጉ። እርስ በራሳችን እንጂ ሌላ ሰውን አንነጋገርም ተባባሉ። ለብዙ ዓመታት እርስ በራሳቸው ብቻ ይነጋገሩ ነበር። እንዲያውም ፈጣንና ሌሎች ሰዎች ሊረዱት የማይችሉት የራሳቸውን ልዩ የመነጋገሪያ ቋንቋ ፈጥሮ ነበር። ከወላጆቻቸው ጋርም ሆነ ከዶክተሮች ጋር መነጋገር እምቢ ይሉ ነበር። በኋላም ከወንጀልና ከእሳት ማቃጠል ጉዳዮች ጋር ተያይዞ ለ14 ዓመታት በከፍተኛ ጥበቃ ውስጥ በሚገኝ የአእምሮ ሕክምና ሆስፒታል ቆዩ። ጄኒፈር በ29 ዓመቷ ላይ በልብ እብጠት ምክንያት በድንገት ሞተች። ከዛ የሆነው ግን ይበልጥ አስገራሚ ነበር። ጄኒፈር ከሞተች በኋላ ጁን በድንገት ከሌሎች ሰዎች ጋር በመደበኝነት መናገር ጀመረች። ይህ እንግዳ ክስተት ከዛሬ ድረስ ብዙ ሰዎችን እና ተመራማሪዎችን የሚያስገርም ምስጢር ሆኖ ቀጥለዋል። በእርግጥ የሰው ልጅ ህይወት ከአስደናቂ በሚያስገርመውና በምስጢራዊ ነገሮች የተሟላ ነው። ከዛሬዎቹ ታሪኮች ውስጥ የትኛው በጣም አስደነቃችሁ ወይም የትኛው ታሪክ ልባችሁን ነካ? ሀሳባችሁን ከታች በኮመንት ያሳውቁኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚህ ያሉ አስደናቂና አዲስ ታሪኮችን በየጊዜው ለማግኘት ቻናላችንን ሰብስክራይብ አድርጉ።